ምናልባት መቼ ሊሆን ይችላል ቤተሰብ መርዶ የተነገራቸው 10 ቀን ይሆናል አይደለ? 10 ቀን ሙሉ አስክሬናቸው ባህር ላይ ቆየ ማለት ነው። ለዛ ነበር ሰውነታቸው ሁሉ ተላልጦ ምንም ነገር አይታይም። የሚገርማችሁ ግማሾቹ በቃ ይሄ የእግራቸው አጥንት ምናምን ብቻ ነው የሚታየው፣ ሌላ ምንም የሚታይ ነገር የለም። ምክንያቱም የቀይ ባህር ውሃ ጨው ነው አይደለም። ለቀናት የቆየ አስክሬን የሰው ሰውነት ይቀርና ለደቂቃዎች እንኳን ራሱ እንደዚህ የሆነ በማዕበል ምክንያት ፊት ላይ ካረፈ ውሃው በጣም ያቃጥላል ውሃው፣ እኔ ስለማውቀው ማለት ነው። ስለዚህ ትክክለኛ የተረጋገጠው 100% የተረጋገጠው መረጃ ማጣራት የሚችሉት አሁን ከደረሰን ትክክለኛው ፎቶ መታወቂያና ጉርድ ፎቶ ብቻ ነው። ከዚህ ውጭ ከደላሎች ያገኛችሁት እስከዛሬ ያገኛችሁት መረጃም ሆነ ምንም ውሸት ነበር። ነገር ግን መሞታቸውን እንኳን በስነ ስርዓት እንደዚህ ታውቆ እርግጠኛ ሆኖ አዎ ልጄ ሞቷል ብሎ እርፍ ብሎ ቁርጥን አውቆ እርፍ ማለት ራሱ እርምን ማውጣት ራሱ ትልቅ ነገር ነው። እኔ ደግሞ ከመጀመሪያ ቀን ጀምሮ እስከዚህ ቀን ድረስ ሱራራጥ የነበርኩት እንደዚህ አይነት ትክክለኛ መረጃ ለማግኘት ነበር። ተረዳችሁኝ አይደለ? ይሄኔ ምናልባት በዚህ ልክ ይሄንን መረጃ ለማግኘት ባንጓዝበት ኖሮ ወላጆች ግማሾቻችሁ አሉ ትላላችሁ፣ ግማሾቻችሁ ደግሞ በህይወት ሊኖሩ ይችላሉ፣ ግማሾቻችሁ ደግሞ ሙተዋል ብላችሁ ሁለት ልብ ሆናችሁ ዘላለም የደም እንባ እያለቀሳችሁ ነበር የምትኖሩት። አሁን ግን ቢያንስ ቁርጥን አውቀው እንኳን እርም ማውጣት በራሱ በጣም ትልቅ ነገር ነው። ኤኒዌይስ አሁን አላቅም በጣም ማለት እንዴት አድርጌ መናገር እንዳለብኝ ምናምን። በነገራችን ላይ ይሄ ቁርጥ ነገር ስለሆነ በቃ መቻል አለባችሁ። የቤተሰቦቻችሁ የሆነ ፍንጭ ሊሰጥ የሚችል ፎቶ ምናምን ልታዩ ትችላላችሁ። ጉርድ ፎቶዎቹ ላይ በተለይ አንዲት ልጅ አለች፣ በኢየሱስ እኔ በጣም የእሷን ፎቶ እንዳየው በቃ ቅስሜ ስብር ያለ ገና ወጣት ልጅ ናት። በጣም ነው የምታሳዝነው። ፎቶዋ አይደል ነው ፎቶዋ እዚህ ላይ ላሳያችሁ ወይስ አላሳያችሁ አላውቅም። ምክንያቱ ድንገት ቤተሰብ ቢያየው የሆነ ልቡ ስብር የሚል ይመስላል። እንኳን አይደለም እኔ የማላውቃት ሰውዬ እንኳን እንደዚህ አይቼ ፎቶዋን ወዲያው እንዳየው ልቤ ስብር ሲል የእሷ ቤተሰብ የሆነ ሰው ደግሞ ግን ዝሮ ቁርጥ ነው። ምንም ማድረግ አይቻልም። አንድ የቁርጣችሁ ማወቅ መልካም ነገር ነው ብዬ አምናለሁ። እኔ በቴሌግራም ቢሆን ይለቀቃል፣ በዚህም ቢሆን ይለቀቃል። ምናልባት የዚች ልጅ ፎቶ አላውቅም ከራሷ አስክሬን የተገኘ ነው ወይስ ደግሞ ወይም የዚች የወንድሟ ሊሆን ይችላል ወይም ደግሞ ቤተሰብ የቅርብ አላውቅም። ብቻ ከእንዴት አይነት አስክሬን እንደተገኘ ከራሷ ከልጅቷ ኪስ ተገኝቶ ይሁን ከወንድ ኪስ ተገኝቶ ይሁን አላውቅም። ነገር ግን ፎቶዋን ላሳያችሁ ከማሳየቴ በፊት ግን ጋይስ ላሳያችሁ ወይስ እኔ ምን ላድርገው? ዝም ብዬ በቴሌግራም ልልቀቀው? እኔ ግራ ገባኝ ታውቃላችሁ። የሆነ ሕልፊ አባቷን መሳይ እግዚአብሔር አምላክ ጽናት ያብዛ ሐፍቲ በጣም አዝናለሁ። ሪሊ በጣም ያሐዝነ ባይዘወይ ንሓው ፎቶ ፖስት ገውሩ ኸየ ስለነበርኺ ንሓው ፎቶ ፖስት ገውሩ ኸየ ስለነበርኺ እንዳጋጣሚ የመን ትጥይቕ ኣለኽዎ ብዙሕ መዓልቲ ለትማለስ ፅሕፍ ክለይ ስለነበርኺ ምናምን ኩሉ ግዜ ስለትጥይቕ ኣለኽኒ ንኣት እስኪ ንሓውኻ ፎቶ ለኣኮ ይድበለኒ ንሓውኻ ፎቶ ለኣከዋ ቼክ ገብረ ክልእ ከለኻ ይድበለኒ ዳም ወዲያው ብልጠየቕዎ እሳቶም መረጃ ድምሃብ አይደኖ ፈርሑሎ ይመስለኒ ምንም ክልእ ከለይ ኣይኽኣለይና ንሓውኻ ፎቶ ለኣኸለ ይብልኒ ንሓውኻ ፎቶ ለኣኸለ ትሎንሎ ኣነ ቤተሰብ የብለይ እንግዲህ ስኽላለ ጥፍዮ ፀናኺ ና ሓወይ ኺ ለኣኽዮ ፎቶ ልእኸሉ ማለት እዩ አይ ቲንክ ስኽለ መረጃው ወስሐክነ መስለና አምል ሰማዓኺ ኣብዚ ኮሜንት ጽሕፍሎ ኸየና ፎቶ ልእኸሉ ካልእ ፎቶ ነካደው ለኒ ክልተ ሰለስተ ኣርባዕተ ፎቶ አካባቢ ለክጸንሕኺ ኣብ ፌስቡክ ሳተን ኩለን ልእኸሉ አይደኖ ማለት ስልክ ቁጥር ነው ወዶ ጫማ ነው ወዶ ታይ አይነት ክዳን ተኻድኑ ምናምን
أتحوي أنا رفضت أن حوينا تاع عينة خدان تخادنو سلك وصل متحازن نعرف اللي تقوينه زغل نجار عيتي غكايس عنها جين كعاد توصل ليو بقى زي نجار حزاز نجار تخادنو لهم فوتو عيلو كلنا عايز لذي جين زي فوتو ترحيل نهني ولا يلو كله مالتي قصو داري أسكرين إلى أغلي جن دناعتو تمثل شرقي جن لو خلي بك ودياون تمساسالي كلر مخانا ندرو قلبي ياودنا هو بك حمشخ እግዚአብሔር በቃ የሆነ ይዶ አነ ምንም እንደይፈልጦም ሓደ መዓልቲ ቋዕ ንርእዮም እንደይፈልጥ ቆልዑ አምዝ ልበይ ስብር በለ ስኻትኩም ቤተሰብ አሜል ብኻት ማም ድስብር አይ ነው በጣም ይገባኛል እግዚአብሔር አምላክ ጽናት ያው እግዚአብሔር አምላክ ጽናቱን ይስጣችሁ መጽናናቱን ይስጣችሁ ለሞቱትም እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኖርልን አስክሬናቸው የብዙዎቹ ሑዲዳ እንዳለ ነው የነገረኝ የት ሆስፒታል ላይ ምናምን በየበጠየቁበት ሰዓት ግን የሆስፒታሉ ስም ምናምን ሊነግረኝ አልቻለም የቤተሰብ አካል ነኝ የሚል ሰው ካለ ትክክለኛ የቤተሰቡን ፎቶ ይዞ አስክሬናቸው መውሰድ የሚችሉ ከሆነ የኔን ቁጥር ስጠው ያለ ቤተሰብ የሚልኩ ከሆነ ከዚህ ከየመን ውስጥ አስክሬኑን ያለበት እናሳያቸዋለን ተላጃ ውስጥ አለ ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ የኔ ወንድም ነው ስላልኩት ማለት ነው የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልክለት ያንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ያሳያቸው አስክሬኑ መጥተው መቅበር ይችላሉ መውሰድ ይችላሉ ተላጃ ላይ ነው ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ ስልካቸውን ስልክን ሰጣቸዋለሁ አልኩትና በጣም ነው ያዘንኩት በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባቴ አድርጌ ልንገራቸው አይወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው ከራያ ውስጥ የወጣ ወጣት ነው ከአንድ ቀይ የወጣ ወጣት ነው ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ ያለቀሰች አሁን ደግሞ ይሄን ሁሉ ወጣት እስከ መቼ ነው ግን ቆይ እስከ መቼ ነው ወጣታችን አለቀ እግዚአብሔር ወጣቱ አለቀ ማርያም ዲ አስካስቡት ቢያንስ እኮ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው አስቡት ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ሁሉ ህዝብ እኮ ከራያ ውስጥ እኮ ነው ይወጣ ያለው የሚገርማችሁ ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም እስከመቼው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ ይወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃ መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት ህገወጥ ጉዞ እባካችሁ
አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊዝ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትሉ እባካችሁ፣ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር፣ ኧረ እንዳው ስለ ወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ስለወላድ፣ ኧረ ስለ እግዚአብሔር ስለፈጠራችሁ መቼም ልጆች እያስጠፋችሁ የምትወስዱ ደላሎች በተለይ ማለት ነው። እችም የዚህ ሁሉ እናት መርገም እኔ እመኑኝ ልትበሉት ነው፣ ሊዋጥላችሁ ነው ገንዘብ። ህፃናት ልጆች እያስጠፋችሁ እየወሰዳችሁ ወላጅ ሳያቅ ልጄ የት ገባ ብሎ እየተጨነቀ በዚህ ሰዓት ሊዋጥላችሁ ነው። እንጀራ ሊሆናችሁ ነው፣ ገንዘብ ሊሆናችሁ ነው። ይህንን ገንዘብ ሊያሳልፍላችሁ ነው። ሪሊ ነገ ጠዋት ይህንን ሰርታችሁ አሁን ሀገር ቤት ገብታ ኑሮ ልትመሰርቱ ልትኖርበት ሊበላችሁ ነው። እንዴት ነው የሚዋጥላችሁ? እንዴት እሺ ራሱ ፈቃደኛ ሆኖ ወጥቶ የሚሄደውስ ምንም ልናደርገው አንችልም። ይህንን ሞት ይህንን ሁሉ አስክሬን እንደዚህ አይነት ዘግናኝ ነገር እያየ ዝም ብሎ ወጥቶ የሚሄድ ከሆነ እየነገርከው ምንም ልናደርገው አንችልም። ነገር ግን እነዚህ እያስጠፋችሁ የምትወስዷቸው ህፃናት ልጆች ምንም የማያውቁ እንዲህ ሁላችሁም ትረዳላችሁ። ነገሮችን እስከ ጥግ እንደዚህ ጠረት ብለው እንዲወጡ ቁርጡን ነገር እውነታውን እንድታውቁ ነበር እስከዛሬ ድረስ በዚህ ደረጃ መረጃውን እየተከታተልኩኝ እስከዚህ ጥግ ድረስ የሄድኩት ማለት ነው። እስከዚህ ሰዓት ድረስ ግን የላኳቸው ደላሎች እንኳን ራሱ ስለ ልጆቹ መሞት እርግጠኛ የምትሆኑበት ምንም አይነት ነገር አላኩላቸውም። አሁንም ቢሆን በነገራችን ላይ አሁን በቴሌግራም የሚለቀቁ አስክሬኖች ምናምኖች ፎቶዎች ራሱ ከዛ አውርደው ደላሎቹ ሊልኩላችሁ ይችላሉ። ከዚህ በፊት ግን እነሱ ጋር አልነበረም። ማወቅ ያለባችሁ ነገር አሁን ይህንን አስክሬን ሁሉ ማዕበል እያንሳፈፈ ወደ አልሑዲዳ የሚባል ከተማ ያስወጣው አስክሬን ነው እንጂ ደላሎቹን ያገኙት አስክሬን አይደለም። ይህንን ልታውቁና ልትረዱ ይገባል። አሁንም ቢሆን ህገወጥ ስደት ይቁም። በተለይ ህፃናት ልጆች ወላጆቻቸውን ሳያውቁ ሳይፈቅዱ እያስጠፋችሁ የምትወስዱ ደላሎች እባካችሁ ስንቴ ተነግራችኋል፣ ተመክራችኋል። ከዚህ በኋላ ቤተሰቡን ከዚህ በኋላ የራያ ማህበረሰብ በተለይ ማንኛውም የኢትዮጵያ ማህበረሰብ ለእናንተ ምህረት ያደርጋል ብሎ ማሰብ የማይታሰብ ነው። በጣም በተደጋጋሚ ማስጠንቀቂያ ሰጥተናል። ልጆች እያስጠፋችሁ እየወሰዳችሁ ህፃናት ልጆች የአሳራት ሆነው እንዲቀሩ አታድርጉ። ኧረ እባካችሁ ተዉ። በጣም ተለምናችኋል። ከዚህ በኋላ ግን ማህበረሰቡም ስለመረረው እናንተን የሚታገስ እናንተን ከዚህ በኋላ ዝም የሚል ማህበረሰብ አለ ብዬ አላምንም። ስለዚህ ፕሊስ እባካችሁ በዚህ የሚገኝ እንጀራ ይቅርባችሁ። እባካችሁ ስለወላድ ስትሉ ቢያንስ እንዴ ማህበረሰቡ እኮ የእናንተ ማህበረሰብ እኮ ነው።
እንዴ? አብዛኛው ወጣት እኔ እንዴት አድርጋችሁ እንደምታረጉት ነው አላውቅም። ባለፈው መቶ ምናምን ሰው በወጣበት በዛው ቀረ ባህር ላይ። አሁንም 100 ምናምን ሰው 180 ሰው ባለፈው 182 ሰው አሁን 180 ሰው 360 ሰው ባህር ላይ ሲቀር እናንተ ማዕበል እንዳለ ራሱ እያወቃችሁ ለምንድን ነው የምትጭኗቸው? ሲሞቱ ደግሞ መረጃውን በስነ ስርዓት የማትናገሩት ነገር፣ አድበስብሳችሁ ነገሮችን የምታልፉት ነገር፣ በቃ ደንታ የላችሁም። ለህብረተሰቡ እንደምንም ነገር አታዩትም። በጣም አዝናለሁ። በጣም ለነበረን ቆይታ እጅግ በጣም ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። ያው በዚህ ጀልባ ዙሪያ የነበረን ቆይታ እኔ በእኔ በኩል ማውጣት ያለብኝን መረጃ እስከ ጥግ ድረስ ሄጄ እውነታውን በዚህ መልኩ እንዲወጣ አድርጌያለሁ። ለዚህ ደግሞ ያው ራሴ ደክሜ በዚህ ደረጃ ሄጄ ነገሮች እንደዚህ የጠሩ መረጃዎችን ማግኘቴ እኔ ደስ ብሎኛል በእኔ በኩል። ምክንያቱም ቤተሰቦች ቁርጡን አውቀው እውነታውን አውቀው እርማቸውን እንዲያወጡ ቢያንስ ምክንያቱኛሉ ብዬ አምናለሁ። ይህንን መረጃ በመስጠት ደግሞ ለተባበራችሁ ልጆች በጣም ትልቅ ምስጋና አለኝ። በጣም ከወደ ሀገር ቤት ደውለ ዛሬ ያናገርከኝ ወንድሜ በጣም ከልብ ነው የማመሰግነው። ይህንን የመን አስክሬናቸው እየተንሳፈፈ በሁዲዳ ሲወጣ አስክሬናቸው ኪስ ውስጥ ያገኘው ስልክ ላይ ደውሎ ወደ ሳውዲ አረቢያ ሲናገር፣ ሳውዲ አረቢያ ያለው ደግሞ ኢትዮጵያ ሲደውል እስከዚህ ሰዓት ድረስ ይሄ መረጃ እያንዳንዷን በዚህ ጀልባ ላይ የነበሩትን ቤተሰቦች መረጃ በማውጣት ዙሪያ እስካሁንም ድረስ ስተባበረን የነበረው በጀልባዋ ተሳፍረዋል የተባሉ ቤተሰቦች ብቻ ነበር። ደላሎች በዚህ ዙሪያ ምንም አይነት ትብብር ሲያደርጉ አላየንም በጭራሽ ማለት ነው። እንዲያውም ነገሩን አድበስብሰው ለማለፍና በቃ ነገሮችን በዛው ቻው ሙተዋል ብሎ ደምድሞ ማለፍ ብቻ ነበር እንትሉ። አስክሬናቸው እንኳን አላወቁም። መቼ እንደተገለበጠ ጀልባዋ እንኳን አያውቁም። አስክሬናቸው ገና ትናንት ነው ተንሳፎ የወጣው። በማዕበል ብዛት አስክሬናቸውን ተንሳፎ የወጣው ትናንት ቀን ነበር። እስከ ትናንት ቀን ድረስ ምንም የሚያውቁት ታሪክ አልነበራቸውም። ለዚህ ነው። ኤኒዌይስ አመሰግናለሁ። መልካም ጊዜ ይሆንላችሁ። ደህና ደሩ። ليش؟ ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። በያላችሁበት የዓለም ዳርቻ ሁሉ ሰላም ትሆኑ ዘንድ እመኛለሁ። እስኪ አንዴ ምናልባት መቼ ሊሆን ይችላል
ቤተሰብ መርዶ የተነገራቸው 10 ቀን ይሆናል አይደለ? 10 ቀን ሙሉ አስክሬናቸው ባህር ላይ ቆየ ማለት ነው። ለዛ ነበር ሰውነታቸው ሁሉ ተላልጦ ምንም ነገር አይታይም። የሚገርማችሁ ግማሾቹ በቃ ይሄ የእግራቸው አጥንት ምናምን ብቻ ነው የሚታዩ፣ ሌላ ምንም የሚታይ ነገር የለም። ምክንያቱም የቀይ ባህር ውሃ ጨው ነው አይደለም። ለቀናት የቆየ አስክሬን የሰው ሰውነት ይቅርና ለደቂቃዎች እንኳን ራሱ እንደዚህ የሆነ በማዕበል ምክንያት ፊት ላይ ካረፈ ውሃው በጣም ያቃጥላል ውሃው፣ እኔ ስለማውቀው ማለት ነው። ስለዚህ ትክክለኛ የተረጋገጠው 100% የተረጋገጠው መረጃ ማጣራት የሚችሉት አሁን ከደረሰን ትክክለኛው ፎቶ መታወቂያና ጉርድ ፎቶ ብቻ ነው። ከዚህ ውጭ ከደላሎች ያገኛችሁት እስከዛሬ ያገኛችሁት መረጃም ሆነ ምንም ውሸት ነበር። ነገር ግን መሞታቸውን እንኳን በስነ ስርዓት እንደዚህ ታውቆ እርግጠኛ ሆኖ አዎ ልጄ ሞቷል ብሎ እርፍ ብሎ ቁርጥን አውቆ እርፍ ማለት ራሱ እርምን ማውጣት ራሱ ትልቅ ነገር ነው። እኔ ደግሞ ከመጀመሪያ ቀን ጀምሮ እስከዚህ ቀን ድረስ ስሯሯጥ የነበርኩት እንደዚህ አይነት ትክክለኛ መረጃ ለማግኘት ነበር። ተረዳችሁኝ አይደለ? ይሄኔ ምናልባት በዚህ ልክ ይሄንን መረጃ ለማግኘት ባንጓዝበት ኖሮ ወላጆች ግማሾቻችሁ አሉ ትላላችሁ፣ ግማሾቻችሁ ደግሞ በህይወት ሊኖሩ ይችላሉ፣ ግማሾቻችሁ ደግሞ ሙተዋል ብላችሁ ሁለት ልብ ሆናችሁ ዘላለም የደም እንባ እያለቀሳችሁ ነበር የምትኖሩት። አሁን ግን ቢያንስ ቁርጥን አውቀው እንኳን እርም ማውጣት በራሱ በጣም ትልቅ ነገር ነው። ኤኒዌይስ አሁን አላቅም በጣም ማለት እንዴት አድርጌ መናገር እንዳለብኝ ምናምን። በነገራችን ላይ ይሄ ቁርጥ ነገር ስለሆነ በቃ መቻል አለባችሁ። የቤተሰቦቻችሁ የሆነ ፍንጭ ሊሰጥ የሚችል ፎቶ ምናምን ልታዩ ትችላላችሁ። ጉርድ ፎቶዎቹ ላይ በተለይ አንዲት ልጅ አለች፣ በኢየሱስ ስም እኔ በጣም የእሷን ፎቶ እንዳየው በቃ ቅስሜ ስብር ያለ ገና ወጣት ልጅ ናት። በጣም ነው የምታሳዝነው። ፎቶዋ አይደል ነው። ፎቶዋ እዚህ ላይ ላሳያችሁ ወይስ አላሳያችሁ አላውቅም። ምክንያቱ ድንገት ቤተሰብ ቢያየው የሆነ ልቡ ስብር የሚል ይመስላል። እንኳን አይደለም እኔ የማላውቃት ሰውዬ እንኳን እንደዚህ አይቼ ፎቶዋን ወዲያው እንዳየው ልቤ ስብር ሲል የእሷ ቤተሰብ የሆነ ሰው ደግሞ ግን ዝሮ ቁርጥ ነው። ምንም ማድረግ አይቻልም። አንድ የቁርጣችሁን ማወቅ መልካም ነገር ነው ብዬ አምናለሁ። እኔ በቴሌግራም ቢሆን ይለቀቃል፣ በዚህም ቢሆን ይለቀቃል። ምናልባት የዚች ልጅ ፎቶ አላውቅም ከራሷ አስክሬን የተገኘ ነው ወይስ ደግሞ ወይም የዚች የወንድሟ ሊሆን ይችላል ወይም ደግሞ ቤተሰብ የቅርብ አላውቅም። ብቻ ከእንዴት አይነት አስክሬን እንደተገኘ ከራሷ ከልጅቷ ኪስ ተገኝቶ ይሁን ከወንድ ኪስ ተገኝቶ ይሁን አላውቅም። ነገር ግን ፎቶዋን ላሳያችሁ። ከማሳየቴ በፊት ግን ጋይስ ላሳያችሁ ወይስ እኔ ምን ላድርገው? ዝም ብዬ በቴሌግራም ልልቀቀው? እኔ ግራ ገባኝ ታውቃላችሁ። የሆነ ሕልፊ አባቷን መሳይ እግዚአብሔር አምላክ ጽልዓቱ ይሃብ ሓፍቲ በጣም አዝናለሁ። ሬሌ በጣም ሓዝነ ባይዘወይ ንሓውሁ ፎቶ ፖስት ገውርክየ ስለነበርኺ ንሓውሁ ፎቶ ፖስት ገውርክየ ስለነበርኺ እንዳጋጣሚ እቲ የመን ትጥዩ ከለኽዎ ብዙሕ መዓልቲ ለትማለስ ፅሕፍ ክለይ ስለነበርኺ ምናምን ኩሉ ግዜ ስለትጥዩ ከለኽኒ ንኣት እስኪ ንሓውካ ፎቶ ለኣኮ ይድበለኒ። ንሓውካ ፎቶ ለኣከዋ ቼክ ገብረ ክልእ ከለካ ይድበለኒ። ዳም ወዲያው ብትጠየቅዎ እሳቶም መረጃ ድምሃብ አይደኖ ፈርሑሎ ይመስለኒ ምንም ክልእ ከለይ ኣይከኣለይና ንሓውካ ፎቶ ለኣኸለ ይብልኒ። ንሓውካ ፎቶ ለኣኸለ ትሎንሎ ኣነ ቤተሰብ የብለይ እንግዲህ ስክላለት ጥፍዮ ፀናሕኺ ና ሓወይ ኺ ለኣኽዮ ፎቶ ልእኸሉ ማለት እዩ። አይ ቲንክ ስክለ መረጃው ወስሐክ ነው መስለና አምል ሰማዕኺ ኣብዚ ኮሜንት ጽሕፍሎ ኺና ፎቶ ልእኸሉ ካለ ፎቶ ነካደውልኒ ክልተ ሰለስተ ኣርባዕተ ፎቶ አካባቢ ለክጸንሕኺ ኣብ ፌስቡክ እሳተን ኩለን ልእኸሉ አይደኖ አት ስልክ ቁጥር ነው ወዶ ጫማ ነው ወዶ ታይ አይነት ክዳን ተኻድኑ ምናምን
أتحوي أنا الفولت أن حوينا تاي عينة خدان تخادن وصلك وصل متحازن نعرف اللي تقوينه زغل نجار عيتي كايس أنا حجين كعاد توصل ليو بقى زي نجار حزاز نجار تخادن ولهم فوتو عيلو كلنا عايز لذي جن زي فوتو ترحين نهني ولا يلو كلهم مالتي قصو داري أسكرين هاي لا غلي جن دناعاتو تمثل شرقي جن لو خلي بك ودياون تماساسالي كلر مخانا ندرو قلبي ياودنا هو بك حمشخ እግዚአብሔር በቃ የሆነ ይዶ አነ ምንም እንደይፈልጦም ሓደ መዓልቲ ቋዕ ንርእዮም እንደይፈልጥ ቆልዑ አምዝ ልበይ ስብር ድበለ ስኻትኩም ቤተሰብ አሜል ብኻት ማም ድስብር አይነው በጣም ይገባኛል እግዚአብሔር አምላክ ጽናት ያው እግዚአብሔር አምላክ ጽናቱን ይስጣችሁ መጽናናቱን ይስጣችሁ ለሞቱትም እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኖርልን አስክሬናቸው የብዙዎቹ ሑዲዳ እንዳለ ነው የነገረኝ የት ሆስፒታል ላይ ምናምን በየበጠየቁበት ሰዓት ግን የሆስፒታሉ ስም ምናምን ሊነግረኝ አልቻለም የቤተሰብ አካል ነኝ የሚል ሰው ካለ ትክክለኛ የቤተሰቡን ፎቶ ይዞ አስክሬናቸው መውሰድ የሚችሉ ከሆነ የኔን ቁጥር ስጠው ያለ ቤተሰብ የሚልኩ ከሆነ ከዚህ ከየመን ውስጥ አስክሬኑን ያለበት እናሳያቸዋለን ተላጃ ውስጥ አለ ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ የኔ ወንድም ነው ስላልኩት ማለት ነው የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልክለት ያንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ያሳያቸው አስክሬኑ መጥተው መቅበር ይችላሉ መውሰድ ይችላሉ ተላጃ ላይ ነው ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ ስልካቸውን ስልክን ሰጣቸዋለሁ አልኩትና በጣም ነው ያዘንኩት በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባት ያርጌ ልንገራችሁ አይወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው ከራያ ውስጥ የወጣ ወጣት ነው ከአንድ ቀዬ የወጣ ወጣት ነው ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት እስከ መቼ ነው ግን ቆይ እስከ መቼ ነው ወጣታችን አለቀ እግዚአብሔር ወጣቱ አለቀ ማርያም ዲ አስታስቡት ቢያንስ እኮ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው አስቡት ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ሁሉ ህዝብ እኮ ከራያ ውስጥ እኮ ነው ይወጣ ያለው የሚገርማችሁ ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም እስከመቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃ መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት ህገወጥ ጉዞ እባካችሁ
አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊዝ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትሉ እባካችሁ፣ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቀስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር፣ ኧረ እንዳው ስለ ወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ስለወላድ፣ ኧረ ስለ እግዚአብሔር ስለፈጠራችሁ መቼም ልጆች እያስጠፋችሁ የምትወስዱ ደላሎች በተለይ ማለት ነው። እችም የዚህ ሁሉ እናት መርገም እኔ እመኑኝ ልትበሉት ነው፣ ሊዋጥላችሁ ነው ገንዘብ። ህፃናት ልጆች እያስጠፋችሁ እየወሰዳችሁ ወላጅ ሳያቅ ልጅ የት ገባ ብሎ እየተጨነቀ በዚህ ሰዓት ሊዋጥላችሁ ነው። እንጀራ ሊሆናችሁ ነው፣ ገንዘብ ሊሆናችሁ ነው። ይህንን ገንዘብ ሊያሳልፍላችሁ ነው። ሪሊ ነገ ጠዋት ይህንን ሰርታችሁ አሁን ሀገር ቤት ገብታ ኑሮ ልትመሰርቱ ልትኖርበት ሊበላችሁ ነው። እንዴት ነው የሚዋጥላችሁ? እንዴት እሺ ራሱ ፈቃደኛ ሆኖ ወጥቶ የሚሄደውስ ምንም ልናደርገው አንችልም። ይህንን ሞት ይህንን ሁሉ አስክሬን እንደዚህ አይነት ዘግናኝ ነገር እያየ ዝም ብሎ ወጥቶ የሚሄድ ከሆነ እየነገርከው ምንም ልናደርገው አንችልም። ነገር ግን እነዚህ እያስጠፋችሁ የምትወስዷቸው ህፃናት ልጆች ምንም የማያውቁ እንዴ